ሰላም ሰላም፣ እንዴት ናችሁ ጓደኞቼ? ሰላም ናችሁ? ውድ ተከታታዮቼ ዛሬ እስቲ ኑ አብረን የዱባ ሾርባ እንስራ። ይሄ ዱባ ነው። ካሮት፣ አንድ ራስ ሽንኩርት፣ አንድ ራስ ድንች፣ ነጭ ሽንኩርት 5 ፍሬ፣ ጨው፣ ቆንዶ በርበሬ፣ የቀረፋ ፓውደር እና የእርድ ፓውደር እና ይሄ ደግሞ ወተት ክሬም ወተት ይባላል። የክሬም ወተት ያው ለፓስታ ይጠቀሙታል። የክሬም ወተት ነው እና ወደ አሰራሩ እንሂድ። አይ ጓደኞቼ ከቅመሙ ውጭ እና ከክሬሙ ውጭ ሁሉንም ግብአቶች አንድ ላይ ነው አርጋችሁ ዘይት አርጋችሁ አቁላልታችሁ ከዛ ቅመማ ቅመሞችን አስገብተን ቅመማ ቅመሞች ከተቁላሉ በኋላ ክሬማችን አስገብተን ውሃ ጨምረን በብላንደር መፍጨት ነው ማለት ነው። ተከታተሉ። እንዲህ ታቁላላችሁ በኋላ እንደዚህ ትንሽ ካቁላላን በኋላ ቅመሞችን እንጨምራለን ማለት ነው። ከለሩ እንዲህ እንደዚህ አይነት ዱባውና ካሮቱ ኛውን የዱባ ሾርባ መስራት ያያችሁት። አሁን ክሬሙን ጨመርኩ ማለት ነው። የሚበቃችሁ ክሬም አይታችሁ እያማሰላችሁ ያስፈልገዋል። እኔ ትንሽ ስለምሰራ ብዙ ከሰራችሁ ክሬሙ ካርቶኑ አይነት አለው። ለአንድ ለትንሽ የሚሰራበትና የሚሰራበት አይነት አለው። ከዛ በኋላ ውሃይን ከልሳለሁ ማለት ነው። ይህ ታምረኛው ዱባ ሾርባ ማለት ነው። የሚበቃችሁን ያህል እንዲበስል ማለት ነው። አያችሁት ጓደኞቼ፣ የዱባ ሾርባ ይሄን ይመስላል። እንደምትወዱት ተስፋ አደርጋለሁ። በኋላ ደግሞ አቀራርቤ አሳያችኋለሁ።